አንድ ሁለት ሶስት የንስር ህይወት ላይ ያተኮሩ ነገሮችን ከእንስሳት የምንማራቸው ብዙ ጥበቦች ስላሉ እሱንም ነገር ነው እንግዲህ ሼር ላደርጋችሁ መስበው። የመጀመሪያው ነገር ንስርና አውሎ ንፋስ፣ ማዕበል፣ ወጀብ እና ከባድ የሆነ ዝናብ፣ መብረቅ በሚመጣበት ጊዜ ሌሎች አዕዋፍት አይታችሁ ከሆነ በጣም ብዙ ጫጫታ ይጫጫሉ፣ ይሸሻሉ፣ ወደሆነ ነገር ለመጠለል ያደርጋሉ። ንስር ግን ከዚህ ይለያል። አውሎ ንፋስ በሚመጣበት ጊዜ በጣም ኤክሳይትድ ነው የሚሆነው፣ ይጠብቅና ልክ አውሎ ንፋሱን ሰላም ሰላም፣ እንደምናችሁ ውድ ጓደኞቼ ሰላምታዬን አቀርባለሁ። እንግዲህ ዛሬም የምትሰሙ እንግዲህ ይሄ ዶክተር ምህረት ብዙ ጊዜ ሁል ጊዜ የምንሰማው ነው። ይጠይቃል ፕሮግራም አለው። እኔ ብዙ ጊዜ ነው የማውቀው፣ በጣም ነው የምወደው። ያው ብዙ የተከበረ ሰው እንደሆነ በሀገራችን ላይ እናውቃለንና በጣም ግን እኔ በጣም በቃ ሰሞኑን በሱ ትምህርት ውስጥ ተጠምቄ ያለው ማለት ነው። እና እንደ አጋጣሚ የሆነ ስለ መንፈስ ቅዱስ የማነበው መጽሐፍ ነበረ። ሁሌ ነው የምሰማው እሱን። ግን ምንድነው ልክ እንደዚህ ዲፕሊ ማዳመጥ ነው። እሱ ራሱ የሚያብራራቸው ነገሮች አሉ። ገባችሁ? እና የሆነ መጽሐፍ ስለ መንፈስ ቅዱስ፣ ስለ አይምሮ፣ ስለ መለወጥ ገባችሁ? ለምሳሌ ንስሐ የአስተሳሰብ ለውጥ ነው አይደል እንዴ? እና የተለያየ ነገር በቃ እና በሚገባ እኔን የሚቀይሩ ነገሮች ውስጥ ስላገኘው ነው። የተለያየ ስትረስ ማኔጅ ሁላችንም እናልፍበት ነገር አለ። መጽሐፍ ቅዱስ የሚገርማችሁ ሀና ትጨነቅ ነበር። ኤልያስ እኔ የስትረስ መጽሐፍ ዶክተር መለስ ወጉ የጻፉትን ሎንግ ታይም አንብቤ ያለውና የሆነ ግንዛቤ አለኝ። እንዳውኑ ፎከስ በራሴ ስለደረሰ ማለት ነው። ጫና ገባችሁ? በቃ አገልግሎቴ እንዴት አደርጋለሁ? ህይወቴ የሚቀጥለው ህይወቴ በገንዘብ እንጨነቃለን። በሀገራችን እንዴ ምንም ማያስጨንቀን ነገር አለ? በስራ ምንም ማያስጨንቀን ነገር አለ? ይሄ ነገር ይሄ የጸሎት ድርቀት ብቻ ሳይሆን ገባችሁ? ባለሙያ ያስፈልገዋል፣ አማካሪ ያስፈልገዋል። ዓለም እንደዛ ነው የሚያስበው። ብዙዎቹ ወጣቶች እንደዛ ነው የሚያስቡት። እና በዚህ ምክንያት ምንድነው እኔ በቃ ዶክተር መልእክቶቹ በአጠቃላይ በጣም አስፈላጊ ናቸው ብዬ አምናለሁ። እንደዚህ እንደኔ ማለት ነው። ሁላችንም ይሄ ለሁሉ ሰው ነው። ሀገሪቷ ላለችበት ችግር ቢሆን ለቤተ ክርስቲያን ቢሆን ብዙ የተናገራቸው ነገሮች ኢምፖርታንት ናቸው ብዬ ስላመንኩ ነው። እና እግዚአብሔር ይባርከው፣ ከክፉ ይጠብቀው። የበለጠ ደግሞ አዳዲስ ስራዎቹን እየተከታተልን እንድንሰማ ጋብዣቸዋለሁ። እና እኔ ዛሬ ምንድነው በውስጤ በቃ ስለ መዝሙረኛው ዳዊት ነው። እንግዲህ የኛ አገልግሎት ምንድነው? የኛ ሀሳብ በቃ ስለ ኢየሩሳሌም እንድንጸልይ ገባችሁ? መንፈሳዊ ስራ እንድንሰራ፣ ወደ እግዚአብሔር እንድንጸልይ፣ ስለዚህ ከተማ እንድናቅ፣ እንድንረዳ ብዙ ቪዲዮዎችን ሰርቻለሁ። እና ይሄ ሁሌ ሳየው ምን መሰላችሁ? ሴት አስተማሪዎች ሁልጊዜ ጭንቀት ውስጥ፣ ምክንያቱም ወደ ጎል ስለማይሄዱ፣ ወደ ግብ ስለማይሄዱ ሁሌ በስትረስ እንደሚሞቱ በጭንቀት ከዛ ካልወጡ ጭንቀት ውስጣቸው እንዳለ የተጠና ነገር ነው ማለት ነው። እና ስለዚህ አሁን ምንድነው እኔ ይሄንን ስለማቅ ምንድነው ማድረግ ያለሁት ሁልጊዜ ምንድነው ማስበው ያለሁት የሚለውን ነገር ሁልጊዜ እንደዚህ አይነት ነገር አደርጋለሁ ማለት ነው። እና ምክንያቱም አሁን ስለ ኢየሩሳሌም ሰላም መጸለይ እንግዲህ እንዳልኳችሁ ብዙ ጊዜ ተጠንቶ በውስጤ ሀሳብ ሆኖ የተፈጠረ ነገር ነው። እና ይሄ ደግሞ ሀገራችንንም ማህበረሰብንም ጤናማ ያደርጋል የሚል መንፈሳዊ መረጃ ነው ማለት ነው። እና ዛሬ የሚገርማችሁ መዝሙረኛ 121 ነው የምጸልይበት። እና እስራኤልን የሚጠብቅ አይተኛም አይንቀላፋም። እና ቃል ውስጥ ብዙ ነገር አለ። በቃ አይኖችን ወደ ተራራዎች አነሳው፣ ረዳቴ ከወዴት ይምጣ? ሰማይንም ምድርንም ከሰራ ከእግዚአብሔር ዘንድ ነው አለ ዳዊት። እና እስራኤልንም የሚጠብቅ እግዚአብሔር የሚወዳቸውን የሚጠብቅ በጣም ተስፋ የሚሰጥ ነው ማለት ነው ለውስጣችን። ምክንያቱም ሁል ጊዜ ውስጣችንን የሚፈውስ እውቀት አይደለ እንዴ? ለአይምሯችን አይደል? መንፈሳችን ውስጣችንን ግን የሚያጠነክር መንፈሳዊ ጉልበት ነው፣ እምነት ነው፣ የእግዚአብሔር ቃል ነውና። ግን እግዚአብሔር ሰዎችን ይሰጣል። በሰዎች ተጠቅሞ ነው የሚናገረን፣ በተለያየ ቃሉን በሚፈቱልን። እና እግዚአብሔርን እናመሰግነዋለን። የሁሉ ምንጭ እግዚአብሔር ነው እና እነሱንም የረዳ እግዚአብሔር ነው። እና ክብር ለኢየሱስ ይሁን። ዛሬ ጌታ ሆይ በኢየሱስ ክርስቶስም ዛሬም በዚህ ቃል ምክንያት ስለ ኢየሩሳሌም እንለምናለን።
አንተ በቃል እስራኤልን የሚጠብቅ አይተኛም አያንቀላፋም። ሕፃናት ይጠበቁ፣ አዛውንት ይጠበቁ። እግዚአብሔር ሆይ ደካሞች ይጠበቁ። እግዚአብሔር ሆይ መንግስታትን ሁሉ ጥበብ ስጥ። ሰላም ለኢየሩሳሌም ይሁን ብለን ዛሬ መልካም ምኞታችንን ወደ ኢየሩሳሌም እግዚአብሔር ሆይ አንተ የተናገርከው ሁሉ እስኪፈጸም እግዚአብሔር ሆይ ደግሞ ብዙ በድንግዝግዝ ያሉ በናፍቆት በጥም ያሉ ይሁዳውያን አይኖቻቸውን ክፈት አባ ብለን እንለምናለን። አባ ብለን ስለ ኢየሩሳሌም ሰላም እንለምናለን። እግዚአብሔር ሆይ አባ ብለን እንለምናለን። ሰላም ይሁን ለዛች ከተማ፣ ሰላም ይሁን ለዛ ህዝብ፣ ሰላም ይሁን ያንተ ጥበቃ ይሁን እግዚአብሔር ሆይ ያንተ ምህረት ይሁን ያንተ ቸርነት ይሁን። ይሄ ደግሞ ወደ ምድራችን ወደ ኢትዮጵያ እግዚአብሔር ሆይ አሁንም እግዚአብሔር ሆይ በኢየሱስ ስም መንግስታትን ልቦና እንድትሰጥ በኢትዮጵያ ውስጥ እየተደረገ ያለውን ክፉን ነገር ሁሉ እግዚአብሔር ሆይ ነቃቅለህ እንድታወጣ እባክህ ሰው ስጠን፣ አዳኞችን ስጠን። እግዚአብሔር ሆይ አንተ እግዚአብሔር አምላክ ሁሉን መቆጣጠር የምትችል ነህና ስለ ምድራችን ስለ ኢትዮጵያ ወደ ሰላም የምትሄድበት ካለችበት ከዚህ ግራ የተጋባ እግዚአብሔር ሆይ ነገር እግዚአብሔር ሆይ ወደ ሰላም እንድታመጣ ነገስታትን እንድትጠብቅ አንተ እንድትቆጣጠር ህዝብ ልቦና ያለው የሰላም ሰዎች እንድታስነሳ መካሪ ህዝቦች እንድታስነሳ እንለምንሃለን። አባ ስለ ምድራችን እግዚአብሔር ሆይ እንለምንሃለን። ስለ ህዝባችን እንለምንሃለን። እግዚአብሔር ሆይ የጦርነት ወሬን እግዚአብሔር ሆይ ክፉን ነገር ሁሉ እንድትከለክል አንተ ለምድራችን ሰላም እንዲሆን እግዚአብሔር ሆይ አባ መንግስትን ጥበብ እንድትሰጥ እግዚአብሔር ሆይ አባ መርገም የሆነው አባ አሁንም በዚህ በተለያየ ነገር መርገም የሆነው ክፉ የሆነው በህዝባችን ላይ እግዚአብሔር አልሆን ያለው ነገር እንዲሆን ሰላም እንዲሆን ነገስታትን ጥበብ እንድትሰጥ እግዚአብሔር ሆይ ምድራችንን እግዚአብሔር ህዝቧን የምታኖር እግዚአብሔር ህዝቡን የሚወድ መንግስት ለህዝብ እግዚአብሔር ሆይ ኃላፊነቱን የሚወጣበትን አይምሮ እንድትሰጥ እግዚአብሔር ሆይ አንተ ነህ ሁሉን የምታውቀውና አንተ ይሄን ህዝብ እግዚአብሔር ሆይ ካንተ የሆነ ሰላም ምህረት እንዲበዛለት ብዙዎች እየጸለዩ ብዙዎች እየጮሁ ነው። አባ ብለን እኛም ተጨምረን እንጸልያለን ስለ ኢትዮጵያ ህዝባችን ስለ ምድራችን እግዚአብሔር ሆይ ክፉ የሆነው በዘረኝነት በተለያየ እግዚአብሔር ሆይ በጸጸት በተለያየ ክፉ ነገር የያዘው ምድራችንን የያዘው ነገር ሁሉ እንዲነሳ እግዚአብሔር ሆይ በኢየሱስ ስም እንለምንሃለን። ቤተ ክርስቲያንን ጥበብ እንድትሰጥ አገልጋዮችን ጥበብ ሰጥ የማስታረቅን ስራ ህዝብን የመለወጥ የማስተማርን ስራ አብዝተው ከፊት ይልቅ እንድትባርካቸው ከፊት ይልቅ እንዲተጉ እግዚአብሔር ሆይ አብያተ ክርስቲያን እንድትባርክ እለምናሃለሁ። አባ እስካሁን ያገለገሉንን እንድትባርካቸው አቅም እንድትሰጣቸው ሩጫቸውን እግዚአብሔር ሆይ በሰላም እንዲሮጡ ፍጻሜያቸው ያማረ እንዲሆን ስለ አገልጋዮቻችን እንጸልያለን። ደግሞ እንደ አቢጊያል ሚኒስትሪ ስለኛም በዚህ እግዚአብሔር ሆይ በቅንነት ቆመናልና አንተ አይኖች በኛ ላይ እንድንጸልይ ይህ ጸሎት እግዚአብሔር በዚህ በሚተጉት ላይ ሁሉ በኃይል እንዲሰራ በተስፍሽ እግዚአብሔር ሆይ በነቢል በፍቅር ብዙዎች አሉና እግዚአብሔር አንተ ባርከ ለበረከት አርጋቸው። እግዚአብሔር በዚህ ቃል ውስጥ ያለው ትንቢት ሁሉ በእነሱ ላይ ይስራ። እግዚአብሔር ሆይ አሁንም በልባችን ልናደርግ በምንፈልገው ነገር ሁሉ አንተ ሰው እንድትሰጠን እግዚአብሔር ሆይ በዚህ እግዚአብሔር በፋይናንሻል ከኛ ጋር የሚቆሙ በተለያየ ምክር ከኛ ጋር የሚቆሙ ሰዎችን ሰጥተህ ይህንን ስራ እግዚአብሔር ሆይ እንድናቆም በምድራችን በኢየሩሳሌም እግዚአብሔር ሆይ በኢየሱስ መጽሐፍ ቅዱስ ምን ይላል? እግዚአብሔር የልብህን መሻት ይሰጣል ይላል። እግዚአብሔር ሆይ የልብን መሻት የምትሰጥ አንተ ነህና እግዚአብሔር እንደ ልባችን መሻት ይህንን ቃል እግዚአብሔር ሆይ ዘርተን ማብቀል ለህዝብ በረከት የምናመጣበትን በሮች ሪሶርስ ሁሉ አንተ አዘጋጅ። ጌታና አምላክ ሆይ አሁንም ወደ ኢየሩሳሌም መንገዴን አቅና፣ ደግሞ ወደ ካናዳም መንገዴን አቅና። ጊዜዎቻችን ሁሉ ልጆቻችንን ሁሉ ባርክ። ህይወታችን እግዚአብሔር ሆይ አሁንም እግዚአብሔር ሆይ ማየት ያቃተንን መረዳት ያቃተንን ነገር ሁሉ ግለጥልን በኢየሱስ ስም አሜን።